እንደ ጋምቤላ ማህበረሰብ የራሳችን የጋራ መብት መጠየቅ የምንችለው አንድነት ሲኖረንና ሁላችን የክልሉ ባለቤት መሆናችን ስናመንና ስናረጋግጥ ብቻ ነው። አሁን ያለንበት ጊዜ እንኳን ለራሳችን የጋራ መብት መታገል በጋራ በሰላም ለመኖር አልቻልንም። አመራሮቻችን በፈጠሩት ችግር አሁን ጋምቤላ ከፍተኛ የወርቅ ገቢ ያስገባን ያለ በአገር ደረጃ፣ ነገር ግን የመጨረሻ ነው። በልማት መሰረተ ልማት የሚባል ነገር የለም በጋምቤላ ክልል ማለት ይቻላል። ከነበርንበት ደረጃ ወደ ታች ወርደናል። ስለዚህ መጀመሪያ ማስተካከል ያለብን አንድነታችን፣ ሰላማችን፣ ማንነታችን፣ የጋራ ባለቤትነታችን ነው ማረጋገጥ ያለብን እና ማስቀደም ያለብን። ከዛ በኋላ ወደ ፊታችን ወደ ፌደራል እናዞራለን የጋራ መብት ለመጠየቅ። ነገር ግን አሁን ክልሉ የመሩ ያሉ ሰዎች ብሔርተኝነት በማስቀደም በቀንና ሌሊት ኖርና ሀኛዋ ለማጋጨት ሲሰሩ ይገኛሉ። ፌደራል ደግሞ ይህን እንደ ችግር አየውም። ምክንያቱም የጋምቤላ ህዝብ አንድነት በሚፈጠርበት ጊዜ ለጋራ መብታችሁ እንደሚቆሙ ስለሚያውቅ ይመስለኛል የጋምቤላ ነባር ብሔረሰብ ራሳቸው እንዲገዳደሉ ቢዚ እንዲሆኑ የሚያደርጉት። እኔ ባለኝ ልምድ መሰረት ለጋምቤላ ክልል ትልቅ ስራ የሰራ አንድ የሀገራዊ መሪ ወይ አንድ የኢትዮጵያ መሪ እስከማውቀው ድረስ ከኃይለ ሥላሴ ዘመን እስከ አብይ አህመድ ጊዜ ለጋምቤላ ክልል ባለውለታ የነበሩ ኮሎኔል መንግስቱ ኃይለማርያም ናቸው ብዬ ነው የማስበው። በማየው ነገር እሳቸው ብዙ ነገሮች ሰርቷል። ለኛ ለጋምቤላ ህዝብ በተግባር የሚታዩት ትላልቅ ፕሮጀክቶች ሰርቶልናል። አንደኛው የጋምቤላ ኤርፖርት፣ የጋምቤላ አውሮፕላን ማረፊያ ዓለም አቀፍ ደረጃ ያለው ነው። ማንኛውም አውሮፕላን እዛው በጋምቤላ ክልል ኤርፖርት ማረፍ ይችላል። ካፓሲቲውን በዓለም አቀፍ ደረጃ ነው የተሰራ። በመንግስቱ ኃይለማርያም ጊዜ ነው የተሰራ። አልወሮ ግድብ በመንግስቱ ኃይለማርያም ጊዜ ነው የተሰራ። ትልቁ የጋምቤላ ድልድይ በኮሎኔል መንግስቱ ኃይለማርያም ጊዜ ነው የተሰራ። በባህር ዳር የተሰሩ ትምህርት ቤቶች የግድ የጋምቤላ ነባር ማህበረሰብ ኋላ ቀር ስለነበረ የግድ ትምህርት ቤት ማግኘት አለበት። ማንኛውም ዜጋ የግድ ትምህርት ቤት ማግኘት መቻል አለበት ብሎ ቆርጦ ተነስቶ የግንባታ ዕቃዎች በባሮ በጀልባ እየጫነ በባህር ዳር አካባቢ ድልድይ የሆኑ ትምህርት ቤቶች ምክንያቱ ጎርፍ እንዳይደርስ በድልድይ የተሰሩ ትምህርት ቤቶች ገንብቶልናል። ትልቅ ስራዎች ሰርቶልናል። እነዚያን በጋምቤላ ከተማ ውስጥ የሚገኙ ቁጠባ ቤቶች በእሳቸው ጊዜ ነው የተሰሩ። ጋምቤላ ክልል ውስጥ ተመላልሷል ብዙ ጊዜ እስከ ተረፍ ሄደው ያውቃሉ። ስለዚህ አሁን እኛ እንደ ሰው ልጅ የተለመደው ሰው ከሞተ በኋላ ነው የምናመሰግነው። ነገር ግን ሰው በህይወት ያለ አናመሰግነው። ስለዚህ ይሄን ቪዲዮ I'm very sure እኔ እሳቸው ያለበትን አገር አውቃለሁ። ዘምባብዌ እንደሚኖሩ አውቃለሁ። ነገር ግን ከእሳቸው ጋር ምንም ግንኙነት የለኝም።
I'm very sure a video ይደርሳቸዋል የጋምቤላ ማህበረሰብ ወክዬ ለእሳቸው ያለኝ ክብር ያለኝ ምስጋና ለመግለጥ ፈልጌ ነው ስለዚህ እንደ ኮሎኔል መንግስቱ ኃይለማርያም ለጋምቤላ ክልል ባለውለታ ያለ መሪ የለም እውነት ለመናገር ሌሎች መሪዎች ሰርተዋል አልሰሩም ያልኩ አይደለም ነገር ግን ይበላለጣሉ በነምዛን ወይ በነምዘና ከኮሎኔል መንግስቱ ኃይለማርያም ቀጥሎ ኃይለማርያም ደሳለኝ ባጭር ጊዜ አገሩ ቢመራ የሚታዩ ስኬቶች ሰርተውናል የጋምቤላ ዩኒቨርሲቲ በሱ ጊዜ ነው ተቋቋመው ጋምቤላ ተወላጆች ልጆች ከፍቶች በሙርሌ ሲወስዱ አዲስ አይደለም ከዚህ ፊት የተለመደ ነው ሰዎች ሲገደልብን በቃ ተመሳሳይ ሰዎች ናቸው እንለያቸው አንችልምና እርምጃ ነው ወስድን ብሎ ፌደራል መንግስት እንደዚህ ብሎ መልስ ይሰጥ ነበር ግን ኃይለማርያም ወደ ስልጣን ሲመጣ በኖር ዞን ንጹሃን ዜጎች በሙርሌ ጎሳ ሲጨፈጨፉ በ2008 አካባቢ የብሔራዊ ሐዘን እንዲደረግ ያደረገበት ሁኔታ ነበር የሀገር ባንዲራ ዝግ ተደርጎ እንዲወለወለብ ተደርጓል የኢትዮጵያ ጦር እስከ ደቡብ ሱዳን ፒቦር ወንዝ ተሻግሮ ልጆች እንዲመለስ አድርጓል ሌሎች አልሰሩም ያልኩ አይደለም ነገር ግን ትልቅ ስራና ጋምቤላ እንደራሳቸው ያዩት መሪዎች መገለጽ ስላለብኝ ነው ምክንያት የተሰማኝ ነገር ስላለ እውነትም መናገር አለብን ስለዚህ ይሄን ሁሉ ከተናገርኩኝ ንግግሬን በዚህ እንዲቆም ወይ ለማቆም እገድዳለሁ Thank you